ሀረብ ሀገር አዲስ የምትመጡ ልጆች ልጅ አለኝ በሉ። ልጅ አለኝ ወይ ልጅ አለው የልጅ እናት ነኝ በሉ። በጣም ጥቅም አለው። ባለትዳር ነሽ ብለሽ ከተጠየቅሽ አዎ። አዲስ የመጣችሁ ከማዳማችሁ ጋር ንግግር ያልጀመራችሁ ልጆች ንግግር ስትጀምሩ ትጠየቃላችሁ። ባለትዳር ነሽ፣ ከማን ጋር የምትኖሩ፣ ልጅሽ የት ነው ብለው ይጠይቃሉ። ልጅ አለኝ በሉ። በጣም ጥቅም አለው። በቃ ልጅ ካለሽ ምንም ዚንኪዛንጋ ከሷ ጋር ክርክር አያስፈልግሽም። ኔት ስትፈልጊ ምንም ዚንኪዛንጋ አያስፈልግሽም። ልጅ አለኝ ልጄን ላወራ ነው። ስልክ አጠቃቀምሽ ላይ ከፈለሽ ልጄን እያወራሁ ነው። ልጄ ይናፍቀኛል። ሀገርሽ መግባት ከፈለግሽ ደግሞ ኮንትራትሽን ጨርሰሽ እኔ ከማዳሜ ጋር እስካሁን ድረስ ምንም በሰላም የተቀመጥኩት ልጅ አለኝ ማለት ነው። ምንም ሀገሬ መግባት ፈልጋለሁ። ለምን ልጄን ላይ በቃ ሌላ ምንም ዝንጊዛን ካስፈልገውም ልጄን ላይ ልጄን አይቼ እመለሳለሁ ነው የምላት። ቁጭ ስልን ከማን ከልጄ ጋር እያወራሁ ምን ከልጄ ጋር በቃ ልጄ ነው። ደሞዝም ሲቆይባችሁ ለልጄ ልክ ነው የመጣሁት እኮ ለልጄ ነው። ልጄ ልክ ነው ቆይቶበታል። የወተቱን ልክፈል፣ የፓንቱን ልክፈል፣ እንትኑን ልክፈል ብለሽ መቀበል ትችያለሽ። ኔትሽን በስነ ስርዓት መጠቀም ትችያለሽ። ሀገርሽ መግባት ከፈለሽ ደግሞ ልጅሽን ምክንያት አድርገሽ መግባት ትችያለሽ። ልጄ ላይ ነው። ከዛ መለሳለሁ። ልጄን አይቼ መለሳለሁ። ባለትዳር ነኝ ማለታችሁ ያው ለልጃችሁ ነው። ባለትዳር ነኝ ግን ተፋትቼ ልጄ እናቴ ጋር ነው ያለው ማለታችሁ ነው የሚጠቅመው። ባለትዳር ነኝ ባሌ ከኔ ጋር ነው ካላችሁ ውሃ በላችሁ። ባለትዳሩ የሆነች ባል ያላት ሴት ብዙም አይፈልጉም። ለምን አትቆይም ብለው ያስባሉ። 4 ዓመት 5 ዓመት መቼም ባሏን አስቀምጣ እዚህ 5 ዓመት 4 ዓመት አትሰራም። ብትሄድ እንኳን ኮንትራቷን ጨርሳ ባሏ አይለካስም። እመለሳለሁ ልጅ አለኝ እመለሳለሁ ብቲ እንኳን አታምንሽም። ሄጄ እመለሳለሁ ብቲ እንኳን አታምንሽም። ባሏ ይከለክላታል፣ አይመልሳትም ብላ ስለምታሰብ ማለት ነው። 2 ዓመት ሙሉ ጾሙን ጠብቆሽ እንደገና 2 ዓመት 4 ዓመት 5 ዓመት ባልሽ ያለምንም እንትን አይጠብቅሽም። እንደዛ ስለምታስብ ከባሌ ተፋትቻለሁ አግብቷልን በይ ምንም በይ ብቻ አልፈልገውም እኔ ልጄ ማሳደግ ነው የምፈልገው ምናምን ብለሽ ደከመኝ። እናንተ እንደዛ በሉ። ልጅ አለን በሉ። ከእናንተ ጋር ማች የሚያደርግ የእህትሽንም የጓደኛሽንም የሰፈር ልጅም የማንንም ልጅ አምጥተሽ ከአንቺ ጋር ቀይ ከሆነ ቀይ፣ ጥቁር ከሆነ ጥቁር ከሆነሽ ጥቁር ልጅ አምጥተሽ ከራስሽ ጋር ማች የሚያደርግ ልጅ ይሄው ልጄ ብለሽ አሳያት። ልጄ ነው ቆንጆ ልጅ አምጥተሽ ልጄ ነው ብለሽ አሳያት። ከዛ በኋላ በቃ ሰላማ ምንም ከሰው ጋር ዝንጊዛን ካስፈልግሽም አትከራከሪም። በቃ በሰላም ትኖራለሽ። ስለዚህ ልጅ አለኝ በሉ። ልጅ አለኝ በሉ። ስንት ዓመታችሁ? መቼም ከ19 ዓመት በላይ ነው የምትመጡት አይደለ? እኔ ለካ 17 ዓመቴ ነው የወጣሁት አረብ ሀገር። ድንግልኝ ያልኩት እኔ ግን ያኔ ነው ማለት ነው። አሁንማ ልጅ አለኝ ባለትዳር ነኝ ብያታለሁ፣ ፈትቻለሁ ብያታለሁ። ግን ልጅ አለን በሉ። ደግሞ የህይወት ታሪክ ልንገራችሁ።